ተማሪዎች እንዴት ናችሁ? አሁን የምንሰራላችሁ የሲቪክስ ቪዲዮ ይሆናል ማለት ነው። እስካሁን የተሰሩት ዩቲዩብ ላይ ምናምን የተሰሩት ቪዲዮዎች እንደዚህ በጣም ብዙ ቦሪንግ ኤንድ ታይም ኮንሱሚንግ ናቸው፣ አሰልቺ ናቸው ማለት ነው። እና አሁን እኛ አጠር አድርገን የፈተና ኮንተንት የያዘ ለፈተና ኢፌክቲቭ ያደርጋችኋል በአጭር ጊዜ ውስጥ ይህን ቪዲዮ ብቻ አይታችሁ በጣም ኢፌክቲቭ ትሆናላችሁ ብለን የምናስብበትን ሌክቸር እንሰጣችኋለን እና ይሄ ሲቪክ ነው። ተከታተሉ። እናመሰግናለን። ላይክ፣ ሼር ኤንድ ሰብስክራይብ በማድረግ አበረታቱን። ጥያቄም ካላችሁ ኮመንት ላይ ያስቀምጡልን። ጥሩም ሆነ መጥፎ አስተያየት ካላችሁም ኮመንት ላይ ያስቀምጡልን። እናመሰግናለን። ቻፕተር 1 ሲቪክ definition of ethics ይላል። The term civics it comes from the Latin words civitas which means in the modern sense citizen. ሲቪክስ የሚለው ቃል የመጣው ከላቲን ወርድ ሲሆን ሲቪታስ ከሚለው ወርድ የመጣ ሲሆን እሱም ሲቲዘን ማለት ነው፣ ዜጋ ማለት ነው። The Latin word gave birth to the branch of social science known as civics. ይሄ ላቲን ወርድ ሲቪክስ ለሚለው ቃል መነሻ መምጫ ሆኗል ነው የሚለው። civics as a branch of social science deals with the rights and responsibility of citizens. civics ብራንች ኦፍ ሶሻል ሳይንስ ነው። የሶሻል ሳይንስ ክፍል ሲሆን የሚያጠናውም ስለ ዜጋዎች መብትና ግዴታ የሚያጠና የሶሻል ሳይንስ ስትሪም ሲቪክስ ይባላል ማለት ነው። ስለ ዜጋዎች መብትና ግዴታ። ሲቪክስ ኤንድ ኢቲካል ኤጁኬሽን ኢዝ አን ኤጁኬሽን ፎር ዘ ሲቲዘንስ ኦፍ ኤ ካንትሪ። ለሁሉም ዜጋ ትምህርት ነው። ሲቪክስ ኤንድ ኢቲካል ኤጁኬሽን ለሁሉም ዜጋ ትምህርት ነው ማለት ነው። ለሁሉም ዜጋ ማለት ነው። Citizens are legal members of politically organized community state. Citizens are legal members. ሲቲዝኖች ማለት ዜጋዎች ማለት ዜጋ ማለት አንድ ኦርጋናይዝድ የሆነ ኮሚኒቲ ስቴት ውስጥ ያሉ ሜምበሮች ሰዎች ማለት ነው። ዜጋ ላይክ እኛ ኢትዮጵያ ውስጥ የሚኖር ሰው ኢትዮጵያዊ ማለት ነው። ካናዳ ውስጥ የሚኖር ሰው ካናዳዊ፣ አሜሪካ የሚኖር ሰው አሜሪካዊ ማለት ነው። ጃፓን ውስጥ የሚኖር ሰው ጃፓኒዝ ማለት ነው። እና እነዚህ ዜጋ ማለት ነው። ሲቲዘንስ ማለት ሌጋል ሜምበርስ ኦፍ ፖለቲካሊ ኦርጋናይዝድ ኮሚኒቲ። ሲቪክስ ዲልስ ዊዝ ዘ ቫሪየስ አስፔክትስ ኦፍ ኢኮኖሚክ፣ ፖለቲካል ኤንድ ሶሻል ላይፍ ኦፍ ሲቲዘንስ። ሲቪክስ ስተዲስ ኤቭሪቲንግ አባውት ሲቲዘን። ስለ ሲቲዘን ምንም አይነት ነገሮችን ያጠናል። ሲቪክ በቃ የሚያጠናው ስለ ሲቲዘን ነው ማለት ነው። አስ ኤጁኬሽን ሲቪክስ ዲልስ ዊዝ the rights and duties of citizens in a democratic system. በዲሞክራቲክ ሲስተም የዜጎችን መብትና ግዴታ ነው የሚያጠናው ብለናል። ቅድም ላይ the rights and responsibilities ብለን ተናግረናል። ሁለተኛው it is the intensive study and understanding of political institutions such as lawmaking institution, executive bodies, political parties etc. ስለ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተግባሪ እና ስለ ፖለቲካል ፓርቲዎች ስለነዚህ የሚያጠና ትምህርት ነው ሲቪክስ ማለት ነው። It studies the relationship between citizens and the state or government. ዜጋዎች እና ገቨርንመንት ወይም መንግስቱ ያላቸውን ዝምድና የሚያጠና ማለት ነው። It is the study of the purpose and function of government, the nature of law, the way the private behavior affects the public order in the political system. Purpose and function of government. የመንግስትን purpose and function ዓላማውንና ተግባሩን መንግስት ምን እየሰራ ነው፣ ዓላማው ምንድን ነው፣ ለዜጎች ምንድን ነው የሚያደርገው ምናምን የሚለውን ያጠናል። the nature of law ስለ ህግ አመጣጥ፣ ስለ ህግ እንዴት ነው ህግ ኔቸር ኦፍ ላው ማለት ህግ ሜክ ሲደረግ ምናምን ፕሮሰሱ ስለሱም ያጠናል። the way the private behavior affects the public order and political system. private behavior affects the public order and political system ስለዚህም ያጠናል ማለት ነው። civics also studies the international socio-economic and political condition or affairs operating in the world. It studies the theory and practice of free and open democratic society. It studies theory and practice of
ፍሪ ኤንድ ኦፕን ስለ ፍሪ ነፃ የሆነና ኦፕን ስለሆነ ዲሞክራቲክ ሶሳይቲ ያጠናል ማለት ነው። ቲዎሪ ኤንድ ፕራክቲስ ስለ ቲዎሪ ኦፍ ዲሞክራቲክ ሶሳይቲ ኤንድ ፕራክቲስ ኦፍ ዲሞክራቲክ ሶሳይቲ እንዴት ፕራክቲስ እንደሚደረግ ማለት ነው። civics studies about the values, commitments and assumption of democracy and history በቃ civic ስለ values, commitment, ቁርጠኝነት and assumption of democracy ስለ ዲሞክራሲ አገሪቷ ላይ እንዴት ዲሞክራሲ አለ and history of ዲሞክራሲ እንዴት እንደመጣ ምናምን ስለዚህ የሚያጠናል ማለት ነው። እስካሁን ስናይ የነበረው ስለ ሲቪክስ ነው፣ ዴፊኒሽን ኦፍ ሲቪክስ። አሁን ግን ዋና ኮንሴፕት ቻፕተር ዋና ኮንሴፕት ኢቲክስ ነው። ኢቲክስ ኤንድ ሞራሊቲ እና ኢቲክስ ዲፈረንስም አላቸው እናያቸዋለን በኋላ። አሁን ግን ኢቲክስ ላይ እናያለን። ዴፊኒሽን ኦፍ ኢቲክስ the word ethics is derived from Greek word ethos meaning character now however ይላል ያኛው ሲቪክስ ከላቲን ወርድ ሲቪታስ ከሚለው ነበር የመጣው። ይሄ ደግሞ ኢቲክስ የሚለው ከግሪክ ወርድ ኢቶስ ከሚለው ነው የመጣው። ኢቶስ ሚኒንግ ኢቶስ ማለት ካራክተር ባህሪ ማለት ነው። ካራክተር now however ethics become a broad scientific study or discipline which studies about morality. ኢቲክስ ብሮድ የሆነ ኮንሴፕት ነው። በውስጡ ሞራሊቲ ስለ ሞራሊቲ ያጠናል። ብሮድ የሆነ ሰፊ የሆነ ኮንሴፕት ነው። ኢቲክስ ቢካም ብሮድ ሳይንቲፊክ አሁን ላይ ብሮድ ሳይንቲፊክ ስተዲ ሆኗል ነው። ኢቲክስ is a branch of philosophy that studies what constitutes the right and wrong, good and evil. ኢቲክስ branch of philosophy ነው። የፊሎሶፊ that studies what constitutes right and wrong ምንድነው ጥሩ ተግባር ምንድነው ጥሩ ተግባር and ምንድነው ኢቪል የሰይጣናዊ ተግባር ምንድነው። ስለዚህ በቃ ስለ ጥሩና ስለ መጥፎ ነገር ያለው ልዩነት የሚያጠና ኢቲክስ ነው። ኢቲክስ involves the study of those standards and moral judgments which people create. Ethics involves the study of those standards, moral judgments which people create. Like moral judgment እያንዳንዱ ሰው የሚሰጠውን የሆነ ሞራል የሆነ ጀጅመንት ስለሱም ያጠናል። ስለ ሞራል በቃ አንድ ሰው ለምሳሌ ይሄ ነገር ሞራል ነው ይሄኛው ኢሞራል ነው የሚለውን ሰዎች የሚፈጥሩትን የራሱ ሞራል ጀጅመንት ስለሱም ያጠናል ማለት ነው። ብራንች ኦፍ ፊሎሶፊ which deals with the human action from a moral point of view as right or wrong, good or bad ጥሩ ነው አይደለም መጥፎ ነው ወይስ ስህተት ነው የሚለውን ስለዚህ የሚያጠናል። ኢቲክስ tries to determine the good and right things to do, choices regarding right and wrong, good and evil, question of obligation and value በቃ ኢቲክስ ጥሩ ነው አይደለም፣ ራይት ነው፣ ሮንግ ነው፣ ጉድ ነው፣ ኢቪል ነው ስለ በቃ እነዚህን ጥያቄዎች ነው እነዚህ ጥያቄዎች ነው ኢቲክስ የሚያጠናው። ኢን ሾርት ኢቲክስ ኢዝ ባጭሩ ኢቲክስ ማለት a study of what are good and bad ends to pursue in life and what is right and wrong to do in the conduct of life እና ኢቲክስ ማለት በህይወት ባህሪ ላይ ጥሩ ነው ወይስ መጥፎ ነው፣ ይሄ ነገር ጥሩ ነው ይሄ ነገር መጥፎ ነው። ለምሳሌ አንድ አስተማሪ የሆነ ለምሳሌ ኮርስ ሲቪክስ ኮርስን ወይም ሎጂክ ኮርስን አረመውና ለተማሪዎች ውጤት ማየት ፈለጉ ተማሪዎች እና አንዱ ተማሪ ቲቸር ግሩፕ ላይ ሙሉ ልቀቅልን የሁሉንም ውጤታችንን ቢለው አሁን ይሄ አንኢቲካል ነው። ምክንያቱም ያኛው ሰው ተማሪ ማየት ሌላ ሰው እንዲያይበት የማይፈልግበት ኬስ ስላለ አንኢቲካል ነው እና ይሄ አንድ ነገር ጥሩ ነው ወይም መጥፎ ነው የሚለውን ነገር የሚያጠና ኢቲክስ ነው። በሆነ ፕሮፌሽን ማለት ነው። ሞራሊቲ ጋር የሚለያየው በዚህ ነው። በሆነ ፕሮፌሽን ነው ኢቲክስ ባለንበት ፕሮፌሽን ውስጥ ጥሩ ነው ወይም መጥፎ ነው የሚለውን የሚያጠናው ኢቲክስ ይባላል ማለት ነው።
እሺ እና ኢቲክስ እሱ ነው በሆነ ባለንበት ፕሮፌሽን ውስጥ ለምሳሌ አንድ ሰው ሎየር ከሆነ፣ አንድ ሰው አስተማሪ ከሆነ፣ አንድ ሰው ሐኪም ከሆነ ባለበት ፕሮፌሽን ውስጥ የራሱ የሆነ ባለበት ለምሳሌ ፍርድ ቤት ከሆነ የፍርድ ቤቱን ሕግና ደንብ ኢቲክስ ኢቲካል ባህሪ፣ አስተማሪም ከሆነ የአስተማሪ ኢቲክስ፣ ላዌርም ከሆነ የላዌርን ኢቲክስ፣ ዶክተርም ከሆነ የዶክተር ኢቲክስ፣ እነዚህን ኢቲክሶች ባለበት ፕሮፌሽን ውስጥ ኢምፕሊመንት ማድረግ ማለት ነው ኢቲክስ። እና ቅድም የነገርኳችሁ አንድ እናንተ ለምሳሌ አሪፍ ውጤት ያለው ሰው ችግር የለውም ግሩፕ ላይ ይለቀቅና እኔ ያለ የራሴ ይላል። አንዳንዱ ደግሞ የማይፈልግ ተማሪ ይኖራል። ለምሳሌ ኢፍ የመጣበት ዲ ያመጣ ዝቅተኛ ውጤት ያመጣ እንዲታይበት የማይፈልግ ተማሪ ካለ ያ መምህር የነዛን አስተያየት ኢግኖር አድርጎ ግሩፕ ላይ የሚለቅ ከሆነ ምንድነው ማጆሪቲ ሩል ኤንድ ማይኖሪቲ ራይት የሚባል ነገር አለ። ማጆሪቲ ሩል ቢሆንም የማይኖሪቲ ራይት መከበር ስላለበት እሱ ግን እነዛን ኢግኖር አድርጎ ግሩፕ ላይ ይለቅ የሁሉንም ተማሪዎች ውጤት ምንድነው ያ አንኢቲካል የሆነ ተግባር ነው ማለት ነው። እሺ ኢት አንሰርስ ዘ ፎሎዊንግ ኩዌስችን ኢቲክስ እነዚህን ጥያቄዎች ይመልሳል ነው የሚለው ዋት ሹድ አይ ዱ ኢን ማይ ላይፍ በህይወቴ ውስጥ ምን ማድረግ አለብኝ? ዋት ካይንድ ኦፍ ፐርሰን ሹድ አይ ምን አይነት ሰው መሆን አለብኝ? ዋት ኢዝ ዘ ራይት ኤንድ ሮንግ ቱ ዱ ኢን ዘ ኮንዳክት ኦፍ ላይፍ ጥሩ እና መጥፎ የሚባለው ነገር ምንድነው? ኢዝ አን አክሽን ራይት ቢኮዝ ኦፍ ኢትስ ጉድ ኢን ዲስ አክሽኑ ትክክለኛ የሚባለው መጨረሻው ጥሩ ከሆነ ነው ወይስ ኢትስ ጉድ ቢኮዝ ኦፍ ራይትስ ፕሪንሲፕል መጀመሪያ ትክክለኛ ነገር ካረገ ነው ወይስ? ስለነዚህ ያጠናል። ዋት ኢዝ ዘ አልቲሜት ፐርፖዝ ኤንድ ጎል ኦፍ ላይፍ የላይፍ የህይወት አልቲሜት የመጨረሻ አላማው ምንድን ነው? ጎል አልቲሜት የመጨረሻ ፐርፐዝ ኤንድ ጎል አላማና የመጨረሻ የህይወት አላማው ምንድን ነው? ዌልዝ ኦር መኒ፣ ፉልፊሊንግ ኦንሊ ቤዚክ ኒድስ፣ ቢንግ ፌመስ ኤንድ ሴሌብሬቲ፣ አውቶሪቲ። የእነዚህን አሁን በራሳችሁ ይሁት የእናንተ ዋት ኢዝ አልቲሜት ፐርፐዝ ኦፍ ኤንድ ጎል ኦፍ ዩር ላይፍ በእናንተ ላይፍ የመጨረሻ አላማ የመጨረሻ ሰክሰስ ወይም ብላችሁ የምታስቡት የመጨረሻ አላማችሁ ምንድን ነው? ብር ነው ወይስ ቤዚክ ኒዶችን ማሟላት ነው ወይስ ፌመስ ኤንድ ሴሌብሪቲ መሆን ነው እንደ ሀገራችን አርቲስቶች ምናምን ወይም ደግሞ አውቶሪቲ ነው ስልጣን ነው? እንደዚህ አይነት ነገሮች ለእነዚህ ያጠናል። ኢትስ ፕራይመሪ ጎል ኦር ኤም ፕራይመሪ ጎል ወይም ኤም ምንድን ነው የኢቲክስ? ኢዝ ቱ ዲተርማይን ሃው ዋን ኦት ቱ ሊቭ ኤንድ ዋት አክሽንስ ዋን ኦት ቱ ዱ ኢን ዘ ኮንዳክት ላይፍ። ይሄ ማለት አንድ ሰው እንዴት መኖር እንዳለበት እና በህይወት ውስጥ ምን ማድረግ እንዳለበት ይወስናል። የኢትስ ፕራይመሪ ጎል ወይም ኤም የሚባለው አንድ ሰው የኢቲክስ ፕራይመሪ ጎል የሚባለው አንድ ሰው በህይወቱ ውስጥ እንዴት መኖር እንዳለበት እና በህይወት ውስጥ ምን አይነት ተግባራቶችን ማድረግ እንዳለ ነው ማለት ነው ፕራይመሪ ጎል። እሺ central aspects of ethics is the good life, the life worth the living or life that is satisfying. Ethics is the search for the morally good life. Central aspects of ethics በቃ ጥሩ ኑሮ መኖር the good life, the life worth the living or life that is satisfying ህይወት ደስ የምትል ህይወት እንዲኖረን የሚያረካ ህይወት እንዲኖረን ጥሩ ላይፍ እንዲኖረን ነው central aspect of ethics ማለት ነው። In this regard, ethics is mainly concerned with teaching of people as to how they can live together እንዴት አብሮ መኖር እንዳለባቸው to lead their life in harmonious and peaceful manner በአንድ ዩኒቲ ባለው ነገር harmonious and peaceful ዩኒቲ ባለው በአንድ ሆነው እና ሰላም የሆነ አስተሳሰብ ኑሯቸው እርስ በርስ እንዴት አብሮ መኖር እንዳለባቸው and as to how they can resolve conflicts of interest peacefully የሆነ ነገር ኮንፍሊክት ግጭትን እንዴት አድርገው በቀላሉ በሰላማዊ በሆነ መንገድ እንዴት አድርገው መፍታት እንዳለባቸው ስለ እነዚህ ነው በቃ ኢቲክስ ማለት ነው ሜን የሚያጠናው ማለት ነው።
እና ለእንደዚህ እንዴት አብሮ መኖር እንዳለብን ነገሮች ችግር ሲያጋጥሙ እንዴት መፍታት እንዳለብን ምናምን በቃ ኢቲክስ አሪፍ ጥሩ ነው ያደርገናል። ኢቲክስ ኢዝ ኤ ዲስፕሊን ዛት ስተዲስ ሞራሊቲ ኢትሰልፍ። ኢቲክስ ብሮድ ኮንሴፕት ነው ብያቸዋለሁ ገና መጀመሪያ አካባቢ ላይ ያልኩት። ሞራሊቲን ራሱን ያጠናዋል። ኢቲክስ ሞራሊቲ ለእሱ ያጠናል ማለት ነው። ብሮድ ኮንሴፕት ነው። ኢቲክስ ኢዝ ኤ ብራንች ኦፍ ፊሎሶፊ ዊች ዲልስ ዊዝ ሞራሊቲ ኤንድ ሞራልስ። እሺ አሁን ኢቲክስ ይህን ካል ዋት ኢዝ ሞራሊቲ? ሞራሊቲ ምንድን ነው? ዋት ኢዝ ሞራሊቲ? እሺ ሞራሊቲ ኢዝ derived from the Latin word morus, which can be defined as the custom of the custom of what? The custom of moral, the custom of community ተብሎ ነው ሞረስ ማለት ነው። the custom of community ማለት የማህበረሰቡ ልማድ እንደማለት ነው፣ ወይም የማህበረሰቡ ካልቸር ምናምን እንደማለት ነው። ሞራሊቲ ከካልቸር ጋር ከሪሊጂየስ ጋር ምናምን ይገናኛል። እሺ ሞራሊቲ ዲልስ ዊዝ ስተዲ ኦፍ አክቹዋል ፓተርንስ ኦፍ ቢሄቪየር። አክቹዋል ፓተርንስ ኦፍ ቢሄቪየር ነው ማለት ነው። ሞራሊቲ ኢዝ ኦልሶ ሲን አዝ ኤ ዌይ ኦፍ ሉኪንግ አት አን አቲቲዩድ ቱዋርድስ and a manner of behavior regarding people, things, and ourselves. Morality, a way of looking at an attitude towards ማለት ሞራሊቲ ማለት አመለካከቱ towards manner of behavior regarding people የሌሎችን ህዝቦች ሪጋርድ ያደረጋል። ለምሳሌ አንተ የሆነ ጥሩ ነገር መስሎ ሊታይ ይችላል፣ ግን ከካልቸር አንጻር ያ ነገር ስህተት ከሆነ ያ ነገር ኢሞራል ነው ማለት ነው። ካልቸርን ቤዝድ ኦን ዲፔንድ ይሆናል በካልቸር በሪሊጅን ብዙ ነገሮች አሉ እኮ ለእኛ ሎጂካሊ ትክክል ሆነው በሪሊጅን ደግሞ ወይም በካልቸራችን መጥፎ ነገር ይሆኑ አሉ። ብዙ ነገር ሳይኮሎጂም ላይ ኢጎ፣ ሱፐር ኢጎ ኤንድ ኢድ ምናምን እንዳሉት ማለት ነው። እዚህም ላይ ሞራሊቲ በቃ ሪጋርዲንግ ፒፕል ነው ቲንግስ ኤንድ አወርሰልቭስ እና ከካልቸር አንጻር ከሪሊጂየስ አንጻር ነው የሚታየው ሞራሊቲ ማለት ነው። ሞራሊቲ ሳይስ ዱዚስ ዶንት ዱ ዛት፣ ይህን አድርግ ያን አታድርግ ይላል። አክት ዚስ ወይ፣ በዚህ አይነት መንገድ አታድርግ። አክቲንግ ዘ አዘር ወይ ኢዝ ሮንግ። ፎሎ፣ ይህን ማለት ተከተል። ኢፍ ኖት ኢዝ ሮንግ፣ ትክክል ካልሆነ በስተቀር ምናምን። ኖት ሮንግ፣ ሮንግ ካልሆነ ምናምን። ይህን አድርግ ይህን አታድርግ ምናምን እያለ ያጠናል ማለት ነው። እሺ አሁን ስለ ሞራሊቲ ይህን ካልኳችሁ ስለ ኢቲክስም አይተናል፣ ስለ ሞራሊቲም አይተናል። አሁን ዲስቲንክሽን ቢትዊን ኢቲክስ ኤንድ ሞራሊቲ እና ዘ ዲስቲንክሽን ቢትዊን ኢቲክስ ኤንድ ሞራሊቲ የኢቲክስ እና የሞራሊቲ ዲፈረንስ አይ ሁለቱም የሚለያዩበት ነገር ማለት ነው። ያው እንዳየነው ስለ ኢቲክስ አይተናል፣ ስለ ሞራሊቲም አይተናል። እሺ ኢቲክስ ኤንድ ሞራልስ አር ሪስፔክቲቭሊ አኪን ቱ ቲዮሪ ኤንድ ፕራክቲስ። ኢቲክስ denotes the theory of right actions and the greater good, while morals indicate their practice. Ethics the theory right action and the greater good ነው። while ደግሞ morals ደግሞ indicates their practice ተግባሩ ነው ማለት ነው። እሺ ethics is not limited እንደምን እንዳልኳችሁ ethics is a broad concept ነው። ሞራሊቲ a specific concept ነው። ዋና ዲፈረንሳቸው ይሄ ነው። ኢቲክስ ራሱ ስለ ሞራሊቲ ያጠናል ብለናል። ኢቲክስ is not limited to specific acts and defined moral codes but encompass the whole of moral ideals and behaviors, a person's philosophy of life እና ብሮድ ኮንሴፕት ስለሆነ ስፔሲፊክ አክት አይደለም። ኖት ሊሚትድ ቱ ስፔሲፊክ ኤንድ ዲፋይንድ ሞራል ኮድስ በት ኢንኮምፓስስ ያጠቃልላል ዘ ሆል ሞራል አይዲያ ሁሉንም የሞራል ነገሮችን ያጠቃልላል ኤንድ ቢሄቪየርስ
እና ይሄ ነው ሆል ያጠቃልላል። ስለ ሁሉም ስለ ራሱ ስለ ሞራሊቲ ያጠናል ማለት ነው። ሞራሊቲ refers to the conduct or rule of conduct by which people live, while ethics refers to the study of moral conduct or the code that one follows እና ሞራሊቲ the rule of conduct በቃ the conduct or rule of conduct ጸባይ ስለ ጸባይ ህግ ምናምን ማለት ነው። by which people live አብረናቸው የምንኖራቸው ጋር የሆነ ጸባይ አብሮ ተቻችሎ መኖር ካልቸራል ነው። እነሱ ጋር ያንተ የራስህን ነገር እንትን ብለን የራሳችንን ባህሪ ወይም የራሳችንን ፍላጎት ገተን ከካልቸሩ ላለመውጣት ስንል የምናደርገው ነገር ሞራሊቲ ነው። ኢቲክስ ደግሞ ስተዲ ኦፍ ሞራል ኮንደክት። አሁን እዚህ ጋር ሞራል ኮንደክት ኦር ኮድ ታቷን ሞራሊቲስ ምንድን ነው? ሩል ኦፍ ኮንደክት። በቃ እዚህ ጋር ዲፈረንሳቸው ነው። ጽሁፎች ላይ አይቀሩም እነዚህ ይወጣሉ። ሞራሊቲ ሩል ኦፍ ኮንዳክት። ዋት አባውት ኢቲክስ? ሞራል ኮንዳክት። ሞራሊቲ ስለ ሩል ኦፍ ኮንዳክት ያጠናል። ኢቲክስ ደግሞ ብሩድ ስለሆነ ስለ ሞራል ኮንዳክት ያጠናል። ኦር ዘ ኮድ ዛት ዋን አንዱ ስለሆነ ኮድ ያጠናል ማለት ነው። እና ሞራሊቲ ኮድ ኦፍ ኮንዳክት፣ ሞራሊቲ ሩል ኦፍ ኮንዳክት፣ ዋይል ኢቲክስ ኢዝ ሞራል ኮንዳክት። ስለዚህ ያጠናል ማለት ነው። ሞራል ፕሮብለምስ አር ስፔሲፊክ። አሁን ዋና ዲፈረንሳቸው ሞራል ፕሮብለምስ ስፔሲፊክ ናቸው። ዋይል ኢቲካል ፕሮብለምስ አር ሞር ጀነራል ኤንድ ቲዎሬቲካል። ጀነራል እና ቲዎሬቲካል ናቸው። ሞራል ኢዝ ዘ ኮድ ኦፍ አክሴፕትድ ቢሄቪየር ዊዝን ኤ ግሩፕ። አሁን እዚህም ላይ እንዳየነው ዲስቲንክሽን ቢትዊን ኢቲክስ ኤንድ ሞራሊቲ ዲፈረንሳቸውን እዚህ ፓወርፖይንት ላይ ያለውን ገለጻ ለማድረግ ያለው። አሁን ደግሞ እኔ ከጉግል ምናምን ያገኘኋቸውን አብራራላችኋለሁ ማለት ነው። የዲፈረንሱ የሞራሊቲ እና ሞር እንዲገባችሁ ማለት ነው። ከጉግል ምናምን ሰርች አድርጌ ያገኘሁትን አብራራላችኋለሁ። እና ሜን ዲፈረንሳቸው ኢቲክስ ሴት ኦፍ ሞራል ፕሪንሲፕልስ ስፔሻሊ ones relating to or affirming a specified group, field, or form of conduct። በቃ ኢቲክስ ላይ እንዳለው ኢቲክስ ሞራል ኮንዳክት ኦር ዘ ኮድ ኦፍ ኮንዳክት ይባላል። ኮድ ኦፍ ኮንዳክት ሞራል ኮንዳክት ወይም ኮድ ኦፍ ኮንዳክት ይባላል ማለት ነው። ሞራሊቲ ደግሞ ምን ይባላል? ፕሪንሲፕል ኦን ዊች ዋንስ ጀጅመንት ኦፍ ራይት ኤንድ በቃ የሆነ የአንድ ሰው ወይም የሆነ የካልቸር የምንኖረው የቤተሰብ ወይም ለምሳሌ የቤተሰብ ህግ ሩል ኦፍ ኮንዳክት ሲባል የቤተሰብ ህግ ሊሆን ይችላል፣ የአካባቢ ህግ ይችላል፣ ሪሊጂየስ ህግ ሊሆን ይችላል። እነዚህ ሩል ኦፍ ኮንዳክት በፐርሰናሊ ዋንስ ኦን ጀጅመንት በራሳችን የሆነ በራሳችን ህጉን የምንከተለው የማንከተለው ነገር እሱ ሞራሊቲ ይባላል ማለት ነው። እና ዋና ዲፈረንሳቸው ግን ኢቲክስ ኢንፍሉዌንስድ ባይ ፕሮፌሽን። ፓወርፖይንት ላይ የለም ባይዘው እዚህ ላይ እያቆማችሁ በደንብ ስሙኝ የሚለውን ኢቲክስ ኢንፍሉዌንስድ ባይ ፕሮፌሽን፣ ፊልድ፣ ኦርጋናይዜሽን ኤንድ ኢቲክስ በፕሮፌሽን ባለንበት በምንሰራው ስራ ወይም ፊልድ ኤንድ ኦርጋናይዜሽን ባለንበት ማህበር ውስጥ በዛ ኢንፍሉዌንስ ይሆናል። ምክንያቱም ለምሳሌ ቅድም ስለ ኢቲክስ የነገርኳችሁ የአንድ መምህር ይላችኋል። ይሄ መምህር ኢቲክስ አለ። እኛ ተማሪ ሆነን የተማሪ ኢቲክስ አለ። ለምሳሌ እኛ ተማሪ ቀጥ ብለን አስተማሪን መገላመጥ ወይም መስደብ አንችልም። ምክንያቱም የተማሪ ኢቲክሱ እሱን አይፈቅድም። ትምህርት ቤት ላይ ለምሳሌ እንደዚህ የትምህርት ቤት ህግ የፀጉር ቁርጥ ምናምን እንደዚህ በጣም የተለየ አለባበስ ምናምን ከትምህርት ቤቱ ህግ ወይም ካለንበት ፕሮፌሽን ውስጥ የማይመጥን ነገር የምናደርግ ከሆነ ኢቲክሱ አይፈቅድም። ለምሳሌ ባንክ ቤቱ ባንክ ቤት ያሉ ሰዎች ሱፍ ነው። እሱ አሁን ኢቲካል ነው። ከስራው ጋር ኢቲካል የሆነ አለባበስ ነው።
ቤዝድ ኦን በፕሮፌሽኑ ይወሰናል። አስተማሪ ስታዩ አስተማሪ ጋውን መልበስ አለበት፣ አለበለዚያ ኢቲክሱን እየጣሰ ነው። ዶክተርን ስታዩ ዶክተር ጋውን መልበስ አለበት፣ እሱም ኢቲክሱን እያሟላ አይደለም ማለት ነው። ያን ነገር ካረገ ኢቲክስ እሱ ነው። ኢንፍሉዌንስድ ባይ ፕሮፌሽን በፕሮፌሽን ውስጥ ወይም ፊልድ ኦርጋናይዜሽን በዚህ ውስጥ ነው። ሞራሊቲ ግን ኢንፍሉዌንስድ ባይ ሶሳይቲ ካልቸር ኤንድ ሪሊጅን። ሞራሊቲ የሚወሰነው ኢንፍሉዌንስ የሚደረገው ተጽዕኖ ኢንፍሉዌንስ በአማርኛ ለመግለጽ ኢንፍሉዌንስድ ባይ በሶሳይቲ በማህበረሰቡ በከልቸር በባህል ኤንድ በሪሊጅን በዚህ ነው። ስለ ፕሮፌሽን አያገባው ሞራሊቲ እንዴት ነው። አሁን ለምሳሌ አንድ ሰው እኛ ቁጭ ብለን አንድ ሰው ተማሪ ቁጭ ብለን አንድ ትልቅ ሰዎች ሲመጡ መነሳት እሱ የአካባቢያችን ካልቸር ሊሆን ይችላል። የቤተሰብን ማክበር ምናምን እንደዚህ አይነት ነገሮች በሶሳይቲው ኢንፍሉዌንስ ይሆናል እና ኢቲክስ ሪሌትድ ቱ ፕሮፌሽናል ወርክ ስለ ፕሮፌሽናል ወርክ ጋር ነው። ይሄኛው ደግሞ ኖት ሪሌትድ ቱ ፕሮፌሽናል ወርክ ሞራሊቲ ደግሞ ከፕሮፌሽናል ወርክ ጋር አያገባውም ማለት ነው። እና ይሄ ነው ዋና ዲፈረንሳቸው ይሄ ነው። በቃ እዚህ ላይ የቀረች ኮንሴፕት አለች ስለ ኢቲክስ ኤንድ ሩል የሚል እሱን ከእንትን ላይ ከሞጁሉ ላይ ገልጬ አሳያቸዋለሁ ማለት ነው። እና ለኢቲክስ ኤንድ ሞራሊቲ እዚህ ላይ ሞጁል ላይ ገብታችሁ እነዚህን ዲፈረንሶች ማየት ትችላላችሁ። ኢቲክስ ኤንድ ላው የሚል ፓወርፖይንት ላይ ስለሌለ ነው ሞጁል ላይ የገባሁት። ኢቲክስ እና ላው የሚጋጩበት ጊዜ አለ። ምክንያቱም ላው አር ኖርምስ ፎርማሊ አፕሩቭድ ባይ ስቴት ኦር ናሽናል ኢንተርናሽናል ፖለቲካል በቃ ሎው የሚባለው በስቴቱ በመንግስቱ ነው አፕሩቭድ የሚሆነው። ኢቲክስ ጋር ሊጋጭ ይችላል። መኒ ላውስ አር ኢንስቲቱትድ ኢን ኦርደር ቱ ፕሮሞት ዌልቢንግ ኦር ሪዞልቭ ኮንፍሊክትስ ኦፍ ኢንተረስት ኤንድ ፕሮሞት ሶሻል ሃርሞኒ ይላል እና however there are several reasons why ethics is not law. First, some actions that are illegal ሆኖ may not be unethical ከህጉ አንጻር ኢሌጋል ሆኖ አንኢቲካል ግን ላይሆን ይችላል ነው የሚለው። ለምሳሌ ስፒዲንግ ኢዝ ኢሌጋል። ለምሳሌ ከተማ ላይ ከ40 ኪሎ ሜትር ፐር አወር በላይ ማሽከርከር አይቻልም። በት ዋን ሜት ሃቭ አን ኢቲካል ኦብሊጌሽን ቱ ብሬክ ዘ ስፒድ ሊሚት ኢን ኦርደር ቱ ትራንስፖርት ሰምዋን ቱ ሆስፒታል ይላል። አንድ ሰው የአምቡላንስ ሹፌር በጣም የታመመ ሰው ካጋጠመ ምን ማድረግ አለበት? ኢቲካሊ ስፒዱን ብሬክ አድርጎ ቢሆን በ120 ኪሎ ሜትር ፐር አወር ተጉዞ ቢሆን ምን ማድረግ አለበት? ያን ሰውዬ ያን አደጋ ላይ ያለውን ሰውዬ ወደ ሆስፒታል ማድረስ አለበት ኢቲካሊ። ሌጋሊ ግን ምንድን ነው? ኢሌጋል ነው ያ ነገር። ከ40 ኪሎ ሜትር ፐር አወር በላይ ማሽከርከር አይችልም ማለት ነው። እና ኢቲክስ እና ላው እዚህ ጋር ይለያያሉ ማለት ነው። ሰከንድ ሰም አክሽንስ አር አንኢቲካል ሆነው ደግሞ ሜይ ኖት ቢ ኢሌጋል ላይሆኑ ይችላሉ። ለምሳሌ ሞስት ፒፕል ውድ አግሪ ዛት ላይንግ ኢዝ አንኢቲካል። አሁን ለምሳሌ ውሸት አንኢቲካል ነው እናየው። በት ላይንግ ኢዝ ኦንሊ ኢሌጋል አንደር ዘ ሰርቴን ኮንዲሽን። በህጉ አንጻር ግን ላይንግ ውሸት ኢሌጋል የሚሆነው አንደር ዘ ሰርቴን ኮንዲሽን ነው። በእነዚህ በሆኑ ኮንዲሽኖች ውስጥ ነው። ኤግዛምፕል ላይንግ ኦን አን ኢንካም ታክስ፣ በታክስ ውስጥ ታክስ ላይ ስንዋሽ፣ ላይንግ ዌን ጊቪንግ ስዎርን ቴስቲሞኒ ምስክርነት ስንሰጥ፣ በእነዚህ ጊዜ ውስጥ ከዋሸን ነው እንጂ ኢሌጋል የሚሆነው በሌላው ጊዜ መዋሸት እንችላለን በህጉ መሰረት ማለት ነው። ኖርማል በቀልድ ምናምን መዋሸት እንችላለን፣ ህግ አይጠይቀንም በቀልድ ምናሽ። ግን ኢቲካሊ በቀልድም በምናምንም እንድንዋሽ አይፈለግም። ኢቲካሊ ውሸት ክልክል ነው ማለት ነው። ተርድ ላውስ ካን ቢ አንኢቲካል ኦር ኢሞራል። ላው ደግሞ አንኢቲካል ኦር ኢሞራል ሊሆን ይችላል። ዘ ዩናይትድ ስቴትስ ሃድ ላውስ ፐርሚቲንግ ስሌቨሪ ኢን ዘ 1800s, but most people today would say that those laws were unethical or immoral. Although we have moral and ethical obligation to obey the law, civic disobedience can be just filled when immoral or unethical law ይላል። እዚህ ላይ በደንብ አንብቡት። ዋና ዲፈረንሱ ይሄ ነው። አሜሪካ በ1800 ላይ ስለ ስሌቨሪ ስለ ባሪያዎች ፍትሃዊ ያልሆነ ህግ ነበራት ምናምን ነው የሚለው።
ያ ነገር አንኢቲካል ወይም ኢሞራል ስለነበር ኦልዞ ዊ ሃቭ ሞራል ኤንድ ኢቲካል ኦብሊጌሽን ቱ ኦቢ ላው መብቱን ህጉን መታዘዝ ቢኖርብንም አንድ ሰው ስቴት ሲቲዘን እስከሆነ ድረስ ኢትዮጵያዊ እስከሆን ህገ መንግስቱን የመታዘዝ ግዴታ አለብን፣ ወደድንም ጠላንም። እና እነሱ እያሉ ያሉት ኦልዞ ዊ ሃቭ ሞራል ኤንድ ኢቲካል ኦብሊጌሽን ቱ ኦቢ ላው ሞራል እና ኢቲካል ኦብሊጌሽን ቢኖርብንም ህጉን እንድንታዘዝ በት ግን ሲቪል ዲስኦቢየንስ ካን ቢ ጀስቲፋይድ፣ ይሄ አለመታዘዛችን ካን ቢ ጀስቲፋይድ የሆነ ምክንያት አለን ጀስቲፋይ ይደረግልናል። ዌን ኢሞራል ኦር አንኢቲካል ላውስ ኤግዚስት፣ ኢሞራል እና አንኢቲካል የሆነ ላው ስለሆነ የነበረው እሱ ስለሆነ የነበረው በዛ ምክንያት ነው ያልታዘዝንም እና ካን ቢ ጀስቲፋይድ ይደረጋል ማለት ነው። ለምሳሌ እኛ ጋር የሆነ የሚያስጠላ ህግ በዘር አንዱ ብሔር በላይ ነው አንዱ ብሔር በታች ነው ቢወጣ እኛ ጋር ኢትዮጵያ ህገ መንግስቱ እንደዛ ብለው ህግ ቢያወጡ ለምሳሌ የማይከተልበት ሰው ይኖራል። ለምሳሌ እኔ አልከተልበትም። ስለዚህ ምንድነው ያን ነገር አልተከተልኩም ማለት ጀስቲፋይ የማደርግበት ነገር ምክንያት ይኖረኛል። ምክንያቱም የህገ መንግስቱ አንኢቲካል እና ኢሞራል ስለሆነ እኔ እሱን አልከተልም ማለት ይችላለሁ ማለት ነው። እና የአሜሪካው ይሄ ነው። በ1800 ስለ ስሌቨሪ ምናምን ያለው አንኢቲካል የሆነና ኢሞራል የሆነ ነገር ስላለ እሱን ደግሞ አንከተልም ነው። ግን ጀስቲፋይ ያደረጉ ኢሞራል እና አንኢቲካል ላው ኤግዚስት ስለነበረ እንጂ ዝም ብሎ ሞራሊ እና ኢቲካል የሆነ ህግ ወጥቶ አልከተልም ማለት አይቻልም። እና ይሄ ነው ኢቲክስ ኤንድ ላው ማለት ነው። እና ሌላኛው ቶፒክ the goals of moral and civic education why we learn፣ ለምን ሞራል ኤንድ ሲቪክ ኤጁኬሽንን ለምን እንማራለን? why we learn the following are the goals or objectives of civic education። እዚህን ጎሉና አላማው ነው። ለምሳሌ equipping participatory skills required to monitor, control and influence public policy formulation, implementation and enforcement, to create citizens who believe in equality of opportunity for all, promoting the culture of civic responsibility, commitment to fulfill the obligation of citizens። እነዚህ ምርጫ ላይ ሊመጡ ይችላሉ ያዟቸው። to promote and protect diversity, unity in diversity, to promote the development of democratic outlook, example influencing government rules, decision and action፣ የመንግስት ህግ ላይ ውሳኔ ላይ ኢንድ አክሽን ላይ እነዚህን ለምን ሆነ ምናምን። ፕሮሞት ዴቨሎፕመንት ዲሞክራቲክ አውትሉክ፣ ለምሳሌ እንዴት ህግ እንዴት ይወጣል፣ ህግ እንዴት ይከበራል፣ ውሳኔ እንዴት ይወሰናል ምናምን የሚለው ላይ ኢንፍሉዌንስ ማሳደር። ቱ ክሪኤት ሲቲዘንስ ዛት ሃቭ ስፒሪት ኦፍ ፓትሪዮቲዝም፣ ሀገር ወዳድ የሆነ ትውልድ መፍጠር። ቱ ክሪኤት ዌል ኢንፎርምድ ኮንሺየስ ሪስፖንሲቭ ኤንድ አክቲቭ፣ ንቁ ተሳታፊ ሪስፖንሲቭ ኃላፊነት ያለው እንደዚህ ዌል ኢንፎርምድ የሆነ ሲቲዘን መፍጠር። ቱ ሜክ ሲቲዘን ቲንክ ራሽናሊ ኤንድ ክሪቲካሊ፣ ራሽናሊ በሎጂክ የሚያምን ራሽናል የሆነ ጀነሬሽን መፍጠር እና ክሪቲካሊ የሚያሰላስል በደንብ ነገሮችን ከብዙ አንግል የሚያይ ትውልድ መፍጠር ማለት ነው። እና ቻፕተር 1 በዚህ አለቀ። ቻፕተር 1ን እንደዚህ አይተናል። እና ፓወርፖይንቱን ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ። እና ይሄ አሁን ያየነው ፓወርፖይንት በደንብ አሪፍ ነው ብዬ አስባለሁ። ለእናንተም ይጠቅማችኋል። ግቢም ያልገባችሁ አሁን አፕሎድ ያደረግነው እንግዲህ ገና 20 ቀን ምናምን ይቀራል ሚኒመም ግቢ ለመግባት ሁላችሁም ግቢዎች። እና ከመግባታችሁ በፊት ይህን አይታችሁ ብትገቡ በጣም ይጠቅማችኋል። ምንም ሌክቸሩ ላይ አያስፈልጋችሁም። በይዘው ግቢ ላይ በብዛት አስተማሪዎች አያስተምሩም። ብዙ ግቢ ላይ ሲቪክን አያስተምሩም። ለሚድ አንድ ጊዜ ለፋይናል አንድ ጊዜ ነው ነበር እኛ ተምረን የተፈተነው። እና ይሄ በደንብ ይጠቅማችኋል። ሌላ ዩቲዩብ ቪዲዮዎች የሚሰሩትን በጣም ብዙ ናቸው። ቦሪንግ ናቸው፣ ታይሪንግ፣ ታይም ኮንሱሚንግ ናቸው። ይህን ግን አንድ ዩኒት በአንድ ቪዲዮ እንደዚህ ጨርሰንላችኋል። እና ልክ ቻፕተርቱን ደግሞ እንሰራለን። ቻፕተርቱን ከጨረስን በኋላ
በቻፕተር 1 እና በቻፕተር 2 የወጡ የሚድ ኤግዛም ጥያቄዎችን በዚሁ ዩቲዩብ ላይ እንሰራለን በዚሁ ማለት ነው። እና ይሄን በደንብ እንትን ካላችሁ የምንሰራቸው ጥያቄዎችን በደንብ ትሰራላችሁ። ስለዚህ በጣም ተጠቃሚ ትሆናላችሁ ማለት ነው። ይህን ቪዲዮ በደንብ እዩ። ላይክ፣ ሼር ኤንድ ሰብስክራይብ አድርጉ። ይህ ያልገባችሁ ካለ ኮመንት ላይ መጠየቅ ትችላላችሁ። ላይክ፣ ሼር ኤንድ ሰብስክራይብ አድርጉልን። ጥሩም ሀሳብ ካላችሁ እሱም በኮመንት አስቀምጡልን። መጥፎም ሀሳብ ካላችሁ ይሄ ቢስተካከል የምትሉት ሀሳብም ካለ ኮመንት ላይ አስቀምጡልን። ሼር አድርጉ። እናመሰግናለን።